ፕሊዝ አሁን ሞክረ አሁን እዚህ ቆማ ሞክረ ስልክ ላይ ከጠራ በቃ ሌላ ቋንቋ ይሰጣለሁ አንቺ ወጥዬ አልድም ወይም ሰይድ ስልኩ መስራ ሆነ ሰይድ ማስልኩ ደስ ይለኛል ሰይድ ቢሰራ እኮ መልካም ነው እሺ አሁን እስቲ ፈለጎት ባጫውስ ንገረኝ ሱመያ አንቺ ደግሞ እንደ ተለባ እንዲ ቀስ ብለ ትገባና ጨጓራውን ተገልብጣለህ ወይ በሆነ እኔ ጨጓራ ገለበኩ ማለት ገንዛ መስያች እኮ አዩ ኩለር ሰማት ኩለር ፈን የጨለጠች ሷን እዚህ ነኝ ትላለህ እኛ እዚህ ከመጣን ሄርሽ እሱ እኮ አይደለም እኮ እሱ የሰይድ ችግር ነው ለምን ታውቃለህ የሰይድ ችግር ነው እሱ ነው ወጪ እየሆነ ነው እሺ አንቺም እንደዚህ ሚስቱን አስተካክሉለት ሚስቱ ብትመቸው ነው መከተለኝ ነበር መጀመሪያ ስታሽቃበጣት ነበር አይደለም ልጆቹን እሷን እንዲረሳት ነው ማደርገው ስትል ብላ አይደል ያገባችሁ ታስረሳው ከቻለች እኔ እሱ ራሱ ልክ ዞይ ነው እንደዚህ ያደረኩት እንድታይ ነው እሺ አሁን ይሄ ነገር ሰውየው ሰይድ የሆነ ነገር ቢሆን አንቺ ይቆጨኛል አይ በጣም ይቆጨኛል ስማ ያሲን እንኳን ይቅርና እኔ እኮ ይልክ ሰይድ እንኳን ባዳ ሰው ይቆጫል ሰይድ ማለት ነው እኔ ሰይድ አሁን ባል ቢሄድ ባል ይመጣል አይደል አባት ቢሄድ ግን አባት አይመጣም ልክ ነው ስለዚህ የአባት ልክ እኔ አውቀዋለሁ ስለዚህ ዝም በጀሙ እኔ አሁን ማለት ነው ሰይድ ለኔ ባሌ ቢሆንም ምናልባት ከሰይድ የበለጠ ላገባ እችላለሁ ወይ ደግሞ ከሰይድ የባሰም ላገባ እችላለሁ ይሄን አንድ አላህ ነው የሚያውቀው ለልጆቼ ግን የፈለገው ቢሆን ሰይድን የሚያክላል አባት አላመጣም አባት አንድ ነው በዚህ ዓለም ላይ ማለት ነው ስለዚህ እንኳን የልጆቼን አባት ማንንም ጠላቴ ቢሆን ምንም እንዲሆን አልፈልግም ወላሂ ላዚም ስለዚህ ሰይድን እኔ ለሰይድ አላህ ረጅም እድሜ ይስጠው ለልጆቼ ያኖረው እንዴ ነገ ልጆቼ አድገው አባታቸው ጋር ቁጭ ብለው አባታችን እንዲሉ ፈልጋለሁ ወላሂ እኔ እንጃ እኔ ለልጆቼ በጣም ነው እኔ ትንሽ ሲያድጉ እኮ ካሳደጋቸውና ከተመቻቸው እሱ ጋር ይሄዱ ልጆቼ ይደጉ እኔ ለልጆቼ እኔ ከአባታቸው ውጪ ሌላ ሰው እንዲያሳድጋቸው አልፈልግም አልহামዱሊላህ ዋናው የፈለገው ነገር ቢሆን እኔ ልጆቼ አሁን ገና ስለሆኑ ነው እንጂ እንደሚሆነው እንዴ አላህ ሰላም ያደርገው አለ ረጅም እድሜ ይስጠው 10 ለምን አያገባም ሙሽ አዩን አይደለ እንዳዩ አይነት 10 20 ያገባ ሸሪዓው አይፈቅድም አራት ነው ግን አራትም ቢያገባ እንዴት ነው አራት ራሱ ቢያገባ ይኑር ለልጆቼ ይኑር ገብቷል ስለዚህ አላህ በሰላም ያምጣው እኔም ከዚህ በኋላ የትም አልሄድም እርግጠኛ ነኝ እዚሁ ነው ቁጭ የምለው እዚሁ ነኝ ያለው ድሪዳዋ ማለት ነው ከዚህ በኋላ የትም አልሄድም አልሯሯጥም እዚሁ ነው ቁጭ የምለው ቁጥሬን አሁን ላይ ያሰንሰጣለሁ ይደውል ሱመያ አንተ እዚህ ቁጭ ብለህ በኋላ ብትርስ ለቦታ እንዴ አንተ እዚህ ቁጭ ብለህ ካውንት አስቀረኛለሽ እንዴ ትሄዳለህ ብዬ በዛ ሄዳለሁ እንኳን ዑመር ራሱ እንዴ አፍጦ የጠበቀኝ ጠፋውበት ስለዚህ እኔ ላውቄ ነው የተገኘሁት አሁን ማለት ነው ጠብቅሻለሁ ብጠብቀኛ ከቻል እኔ ግን አልጠፋም ሲፈጠር አንተ ደም ትጠብቀኛለህ እንዴት ነው ማታምነኝ አምንሻለሁ ግን ለዚህ ልጅ አስቡና የሆነ ነገር ሆኗል አልፏል በዚህ ብር ከምትባክኒ ሱመያ በእናትሽ ወደ ትዳራችሁ ተመለሱና ህይወታችሁ ተመለሱና በሰላም ኖሩ በእናትሽ በእናትሽ ሱመያ በእናትሽ በፈጣሪ ባላጃለሁ እሱ ሰላም ሆኖ በሰላም ይምጣና ከዚህ በኋላ መሮጥ ወደዚህ ተይና አሁን ይሄ አዲስ አበባና ድሬዳዋ መኖር ችግር የለውም እኔ ከሰይድ ጋር ፈታዋለሁ በል እሺ ችግር ለምሱ ዋናው ነገር እንዳታውቃለህ ሰይድን ፈልጉት እሺ አሁን ዋናው ሰይድ ይገኝ እኔም ደግሞ አልሄድም በቃ እኔ ሲፈጠር ማለት ነው ያው ደጋግሜ የምነግርህ ሰይድ የምጠፋ ቢሆን ኑሮ አንተን አላገኘህም ነበር እኔ እንደውም እኮ ቪዲዮ ላይ አውርተህ ሄዳለሁ ስትል ማለት ቪዲዮን ሳይ ከሰይድ ጋር የምትመጡ ነው የመሰለኝ ያኔ እንደዚህ በቃ መታችሁ ወይ ፈልጋችሁኝ አሁን አንተ ከሰይድ ጋር ነኝ ካልክ እኔድ ምናልባት እንዳልመለስ ብላችሁ ያወራችሁ ነው የመሰለኝ እንጂ ብቻ እኔ ቅድም ሰይድ አልነገርኩም እንዴ የሆነ ሰው ቢዘው ኑሮ ወይ ደግሞ ወይ ሌባ ቢዘው ኑሮ የሆነ ነገር ቢያደርግ ኑሮ ወይ ስልክ ይደውላሉ ወይ የሆነ ነገር ያደርጉ ነበር አዩም ጋር እኮ ነው እያጣራው እኔ እኮ ብዙር ራሱ ስለ ሰይድ እያጣራው ነው ነኝ አዩም ጋር እኮ ሰው ልክ ያለው እሺ አታውቅም ምን ብለሽ በእኔ እንዴ ለምን ነግራለሁ ለብቃ አዩ ጋር የምታውቀው ነገር ካለ አዩ ራሱ ያበደሽ ነው አሉ በሰፈር ውስጥ አሉ ያበደሽ ነው በጣም ያበደሽ ነው በገዛ ይዞርሻል ሰይድ እኔ ከመገርም ነገር ማለት ሰይድ ለቪዲዮ ብቻ መስሎኝ ነበር ለምታገኘው ሰው ሰይድ እንዴት ነው በጉናው ያችሁት ሰይድ እንደዚህ በጋው ቃ እየተጫወተችበት ነው እኔማ ካላገኘኋት እያለች በቃ እየነገረው ነበር እኔ ለምንድን ነው እኔ እዚህ ያክለኛ እንደዚህ አጣራለሁ ወሬ ዝም ብዬ አይደለም አያችን መቆስ ማሻአላ አዩ ጋም እኮ ይጃላ ቪዲዮ ለቀቅ ያለው አላየው
ይሄን ሁሉ ስታርጊ እንዴት ነው ሐሳቡ እንዴት ነው መጣሽ? ምን ደፋር ሆነሽ ነው? እኔ አዩ ጋር እንደው ከወጣ በኋላ የሆነ ነገር ብታረገኝስ ብገለኝ ሳጅ እኔ ተንኮል ባስብ ሲፈጠር አልሄድም። እቺ ልጅ እንደ ቪዲዮ ናት ወይስ አይደለችም ብዬ ነው የሄድኩኝ። ከኡመር ጋር ሄጄ ተለክሜ ነበረ። ቪዲዮ እንዳየ ሆኖ ግን እሷ በጣም የቀባጠረችበት ነገር ማለት ነው። ብዙ ነገር ነው ያወራችው። እኔ ግን እንደሱ አይደለም አዩ። ስለዚህ አዛዝን በዚህ ተጣጣ ግን እኔ በጥፊ እንደሰው ዱላ መምታት አለብኝ እንደዚህ ቁጭ ብዬ አያዩ ይለኛል እንዴ። በቃ አእምሯችን እኮ እንዳለ በቃ አዩ ነው። ለምን ሁሌ አንቺ ሴትዮ ኧረ እረፊ ኧረ ተይ ስለምንላት ለዛ ነው። ይቅርታሽ ሲፈጠር ሳይድ ለምን እንደመጣ ታውቃለህ? እኔ ፈለጋ አይደለም ለምን ታለሽ ክርስትና እንነሳለን ስለሆነ ብን ብሎ የመጣ ብሎ የመጣ ለዛ ነው እንጂ መጀመሪያ መች መጣ ካዩ ጋር ቁጭ ብሎ ነበር። እርግጠኛ ነኝ ምንም አይሆንም ኢንሻአላህ ይመጣል። ግን ምን የተፈጠረውን ነገር ማወቅ ፈለኩ። ኢንሻአላህ ነው እንደዚህ የጠፋው። ሳይድ ደግሞ ስልኩን አይውል ሳይድ እንደዚህ አሁን እኔ በስልክ ብዙ ተወቃሽ ነው። ስልክ አላነሳም ስፈልግ አልመልስም ብዙ ማረረ። ሳይድ ግን ስልኩ እጁ ላይ አይነሳም አራሳት ማለት ነው። ደውሎ የሚያጣው ሰው የለም፣ ሪከርድ አድርጎ የሚያጣው ሰው የለም። እኔ ግራ የገባኝ ትንሽ ለዛ ነው እንጂ እኔ ሪከርዳውን አልመልስም። ደውሎ ብዙ የሚያጣይ ሰው አለ። አብዛኛውን ጊዜ ስልክ ሳይለንስ ነው። በዚህ አጋጣሚ ደውላችሁ ማላነሳላችሁ ይቅርታ ማለት ነው። ሪከርድ ማልመልሳችሁ ይቅርታ ቢዚ ስለሆንኩ ነው። ስለዚህ ለዛ ነው እንጂ እና ኢንሻአላህ ምንም አይሆንም ይመጣል። እኔ ቻርጀር ፓወር ባንክ ይዞ አልሄድም ወይ እሱ አልቆበት ይሆናል። ደግሞ እኔ ለምሳሌ ቻርጅ አልቆበታል ብዬ ብል እስከዛሬ ጎንደር ምን ያደርጋል? ቪዲዮ ላይ እየፈለገኝ ነው። አሁን ይኸውልህ አሁን እሱ አሁን ከዛ አካባቢ አሁን አጎቴ በጣም አሁን ያለበት አካባቢ ያጎቴን ስም ያውቃል እንጂ በጣም ታዋቂ ነው አጎቴ። አባቴንም ቢጠይቅ ይነግሩታል። እንደዚህ እየፈለገኝ ማለት ነው። እዛ አካባቢ ሲፈጠር አክስቴም ነበረች እዛ ነበር የምትኖረው። በቃ አይመስለኝም አቅማ እና እንደገና ማዘርም እዚህ ናት፣ ሌሎችም ደግሞ እዚህ ናቸው። ክፍለ ሀገር ደግሞ ሁሉም ሰው ስልክ የለውም። ኦኬ ኢንሻአላህ ለማንኛውም ኸይር ዱአና ምን አንተ ለወንድሜ ቅድም ራሱ እምቢ ያለኝ አላልኩም? እምቢ አለ እኮ ስልክ አይሰራም። ለማንኛውም ኢንሻአላህ ኸይር ፈጣሪ ስለማድረው አይ ከተማ ቢሆን ባህር ዳር ከተማ ላይ ቢሆን ችግር የለም፣ አያስጨንቅንም። ለምን ሰላም ነው። አሁን ምንም አይሆንም ኢንሻአላህ ምንም አይሆንም። ችግሩ አሳብ የሆነብን አንዳንድ ቦታ አለ እኛ ሀገራችን ውስጥ አንዳንድ ቦታ ክፍለ ሀገር እሱማ እኮ ነግረውኛል መታወቂያ ምናምን እንጂ ምንም ችግር የለውም እኮ እኔ አጣርቻለሁ። ፈጣሪ ጠብቀው አላህ ጠብቀው። አይ ፈልጉት ፈልገው ደውልለት። ግን አንቺ ሱመያ በፈጣሪ ይዣለሁ ፕሮሚስ ከዚህ በኋላ አንቺ ፈለጋ እኛ እግር አናነሳም። እሺ በእናት እሺ እንዴት አንቺ ችግር የለውም ወሉኝ እንዴ እዚህ ነው አላሻለ ድራ እዚህ ነው አዎ ድሬ ነው ኖሮ በቃ እዚህ ቁጭ በይ። እሺ እሱ ይምጣ እዚህ ይምጣ ድሬ አዲስ አበባ ጠበቅኩት አልመጣም። እዚህ ይምጣ በቃ ችግር እዚህ ይምጣ። ላዩ ቀለበት ያሰረበት ቦታ ላይ ማለት ነው። ሁሉን ነገር አዘጋጅቼ ቀለበት ገዝቼ እስከዛሬ ራሱ ስላለፈውት በቃ ይቅርታ አለዋለሁ። ችግር ነው በቃ ፒስ እና ቀለበት እንደዚህ ተንበርክኬ እንደዚህ ያስርለታል። ለእናንተ ማለት ነው። አንቺ እንደዛ ከዝግጁ ከሆንሽ ለእናንተ የሆነ ነገር ለእናንተ አዘጋጃለሁ በራስ በኩል። ችግር የለውም ኧረ ችግር የለውም። የልጅ የፈለገ ነገር ይምጣ እኔ ችግር የለውም። ከዛ ይልቅ በአንተ ፊት አንተ ለምን ጥሩ አመለካከት ስላለህ በዚህ ነገር ጉዳይ ስላልገባ ቪዲዮ ራሱ እየሰራክ ብዙ ሰው ለቪዲዮ ብሎ ብዙ አንዳንድ የማይገባ ነገር ቃላት ይናገራል አይደለ? እኔ ቪዲዮ በስሜ ማንንም መስራት ይችላል አልከለክልም። ግን አንዳንድ ገና ቪዲዮ እንዲታይልኝ ብሎ እንደዚህ መሳደብ አሁንና አንተ ግን ቪዲዮ ብትሰራም ግን በቃ አነጋገር ምናምን በጣም ስርዓት ያለው ስለሆነ በአንተ ፊት የምንነጋገረው በአንተ ፊት ነው። በቃ አንድ ላይ ቁጭ ብለን በቃ መሆን ካለበት ይሆናል፣ መሆን ከሌለበት አይሆንም። ኢንሻአላህ ስለዚህ ምንም ችግር የለውም። ያሲን የተማለድም ደግም አስር ይሆናል ያወራሁት የተማለድም በቃ ምን ታንኪዩ በቃ የተማለድም ይሄው ደግሞ ለምስክር ያሲን አለ አሁን ማለት ነው። ኮሜንት ላይ ሳይቀር ነው ሱመያ ዛሬ እዚህ ናት ነገ ሌላ ቦታ ናት የሚል አሱማ እንደ ሰው ስለዚህ ያሲን እዚህ ነው አይደለ? ያሲን አብሮኝ አለ አሁን ይሄው በጣም ወላሽ ድሬ ላይ እንደሆነ የማኑ እሱ ስላለ አብሮኝ ማለት ነው። ፈለጋዩ እንዴት አልከሰውም ወላሂ
ፀሐይ ምን ከአዲስ አበባ እዚህ መጥተህ ምን ስንት ቀን ነው? ሁለት ቀን እኮ። ኧረ የፈለገው ለሁለት ቀን 10 ቀን ለምን አይሆንም? ዞሮ አዲስ አበባ እዚህ መጥተህ ነው ፀሐይ ለምን እንደ ሳይድ እንኳን እኔ ራሱ ከስንት ወሬ ነው መንገድ ላይ ነኝ። አንድ 4 ወር ሆነኝ። አንቺማ ታይ አንድ 4 ወር ሆነኛ አይሆናል። አንድ ወይ ኧረ ከ3 ወር ነው ይበልጣል። እንትን ራሱ 3 ወር እኮ ነው የተቀመጥኩት። አደን ኦኬ 3 ወር ነው የተቀመጥኩት። ኦኬ 3 ወር 2 ወር ነው የተቀመጥኩት። 2 ወር ተቀመጥኩ መሰለኝ። ለማንኛውም ቃል ገብታለች። አሁን መስፈለሽ ነው አለ። አሁን መስፈለሽ ነገር ካለ ምንም የለም። ለጊዜው ብር ከሆነ ምን ከሆነ አመሰግናለሁ። ወላሂ ሽኩራን። አዩራሱ ጓደኞች አሉ። አዩራሱ በቃ ብር ብላ አስቸገረችኝ። ብር ያስቸገረች ብር ስጠኝ አለች። በቃ እንደ እሷማ ተወውና ባንክ ቤት አዳኛ አደረገች። እሷ ግን የሆነ ተደረገ ባንክ ቤት አዳኛ አደረገች። እሷ በዚህ ሳይድ በጠፋ ሰዓት ስለገንዘብ ልጅ ይላል ብቻዋን አትጋለ። ግን እኔ ሱፍ አሁን ቪዲዮ ላይ ቢናገርም እሱም አከብራታለሁ፣ አዩም አከብራታለሁ። ችግር የለም። ምን አይደለም። እኔማ ወጣታለሁ። ቪዲዮ ይቆም እኔ አላወራም ትነግረኛለህ። ችግር የለም። ቤተሰብ ነው። ስለዚህ ላንቺ ብስጥ ችግር የለም ማለት ነው። አሁን ላንቺ መስፈልግ ካለ ንገረኝ። ችግር የለም። ምንም የለም። ምንም የምፈልገው ነገር የለም። ሳይድ እኮ መጀመሪያ ራሱ የማን ሆኖ መኪና የተጠበትን ብር መጀመሪያ ብሩን ራሱ ሰጥቶኛል። ብዙ ብር ነው ያለው። ለጊዜው እንደውም ቤት ምናምን ገዝቼ እንደመጣው ማለት ነው ትንሽ ኢኮኖሚ አለ እንጂ አሁን ብር አለ። ለጊዜው አልቸገረኝም። ስለጠየቀኝ በጣም ነው የማመሰግነው። ይሄን ራሱ ማለትክ ባሰጠኝ ራሱ ስለነገይስ ምን ትፈልጊያለሽ ስላልከኝ ራሱ እንደሰጠኝ ነው የቆጠብኩት።